እሺ ዛሬ ደግሞ ያው ባለፈው ለይልዬን ከእናትሽና ከኔ ማንን ትወጃለሽ የሚል ጥያቄ ጠይቂያት ነበር። እና ስለዚህ በዛ ጥያቄ መሰረት ብዙ የተለያዩ ኮሜንቶች መጥተውልኛል። ማለት እኔም እንዲሰራ የተገደድኩበት ቪዲዮ ስላለኝ ነው። ዛሬ ተመልሼ የመጣሁት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእኛው ለኛ ቻናል ተከታታዮች እህት ወንድሞቼ እንደምን አላችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። አዲስ የሆናችሁ ላይክ እያረጋችሁ ተቀላቀሉ። ቤተሰቦቻችን ደግሞ ሼር እያረጋችሁ ላልደረሰ እንዲደርስ በማድረግ አበረታቱን እላችኋለሁኝ። እና እሱ ምን መሰላችሁ፣ ያው ከእናትሽና ከኔ ማንን ትወጃለሽ ብዬ ጥያቄ ጠይቂያት ነበር። ያው እሷም እንደመለሰች የመለሰችውን ሰምታችኋታል። ያው ለኔ ምላሹ ያልጠበቅኩት ምላሽ ነው የተመለሰልኝ። ሆኖም ግን ያው ዙሮ ጥያቄ ለኔ ጥያቄ የሚሆን ስለመጣብኝ ያው ዛሬ ለመመለስ መጥቻለሁኝ ማለት ነው። እና ምን መሰላችሁ፣ እኔ ግን ያው እንደዚህ አልጠበቅኩትም የምር። እንዴት ባልና እናት አይወዳደርም? ሊወዳደር አይችልም ማለት ነው። ከእሷ የሚያገኘሁት ምላሽ እንደዛ አይደለም። ከእናንተም ደግሞ የተለያዩ ኮሜንቶች መጥተውልኛል። ከኮሜንቶቻችሁ መካከል ግን ያው ቪዲዮ ሰርቼ ወይንም ምላሽ እንዲሰጥ ያደረገኝ ኮሜንት ስላለ እሱን ለመመለስ ነው የመጣሁት። ያው እንግዲህ ኮሜንቱ ምን ይላል? ከእናትህ፣ ከሚስትህ፣ ከእህትህ ማንን ትወዳለህ ነው። እንግዲህ ይሄንን እናንተም ምን ታስቡታላችሁ? ምን ትገምታላችሁ? እኔ አሁን በሀሳቤ እናትም እናት ናት። በእርግጥ አውቃለሁኝ። ባልም ቢሆን ያው እሱም ብላ ነው አይደለ? ቤተሰብን ጥላ ህይወቷ ሰውታ የምትቀመጥለት ያው ለባሏ ብላ ነው አይደለ? እና እንዴት ባልና እናት እንዴት ውድድር አይገጥምም ብላችሁ እንደዛ ትላላችሁ ነው እኔ ሀሳቤ። እንዴት ቢወዳደርስ ምን ችግር አለው? ባል ቢሄድ ባል ይመጣል። እናት መተኪያ የላትም ነው። በእርግጥ አዎ እናት መተኪያ የላትም። መተኪያ እንደሌላት እናውቃለን ሁላችንም። ባልም ቢሆን ደግሞ ባል ሆኖ እስካለ ድረስ ባል ነው በቃ ባል። ለምን እና ለማንኛቸውም ያው ወደ እኔ እንትን ስመለስ እንደው ከሶስቱ ማንን ትመርጣለህ? እኔ ግን ያው በፊት እንኳን አላሰብኩትም ነበር እንደዛ። ግን አሁን ያው እኔም እንድመለስ ሆኛለሁኝ። ማለት ሚስት ብሎ ማለት የሁሉም ነገር ናት። ሁሉ ነገር ናት ሚስት ብሎ ማለት። ለምን ውድድር አትገባም? በእርግጥ የእናት ውለታዋ ከባድ ነው፣ ሊከፈል አይቻልም። ሆኖም ግን ሚስትም እንደዛው ናት። እና ከኔ መልስ ምን ትጠብቃላችሁ ብላችሁ ታስባላችሁ? ያው እየመለሳችሁት ይመስለኛል። ለምን ባል ቢሄድ ባል ይመጣል፣ እናት መተኪያ የላትም። መተኪያ ለመኖሯን እኮ ሁላችንም እናውቃለን። ቢሆንም ግን እንዴት ውድድር ገባ ተብሎ ለሚባለው ነገር እኔ አይመጣለኝም። መግባትም ይኖርበታል። ለማንኛቸውም የሁላችሁም ሀሳብ በጣም ደስ ይላል። በኮሜንት በጣም ዘና አድርጋችሁናል።
የምር ነው የምላችሁ። በጣም ነው ዘና ያደረጋችሁኝ። እኛ ነገሮችን እኛ አንስተን ከማንሳታችን ይበልጥ እናንተ ደግሞ ኮሜንት እየጻፋችሁ ለእንትን ለምትሉ ላላችሁን ሁሉ ከልብ ነው የማመሰግነው። የምር በጣም ነው ዘና ያደረጋችሁኝ እና አሁንም ያው ጻፉልን፣ አበረታቱን። የእናንተ ኮሜንቶች ናቸው ለኛ በቃ እንድንበረታታ የሚያደርጉንና አሁንም ቢሆን አበረታቱን፣ ተጎናችሁ ሁኑ። ምንም አይከፈልበትም። ሼር እያደረጋችሁ ቪዲዮ ላልደረሰ እንዲደርስ እያደረጋችሁ እኛን አበረታቱን። አዎ እና ስለዚህ ለጻፋችሁልን ሁሉ ከልብ ነው የማመሰግነው። ኑሩልኝ ለዘላለም። እወዳችኋለሁ። ኸይር። አሰላም አለይኩም ወራህመቱላሂ ወበረካቱሁ።